ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ የአዲስ ከተማ ኮሙኒኬሽን አዲስ ሳይበር ሳምንታዊ ዜናችን ነው። በቅድሚያም ዋናዎቹን በአዲስ ከተማ ክፍለ ከተማ በአገልግሎት አሰጣጥና መልካም አስተዳደር ዙሪያ አገልጋዮችና ተገልጋዮች ፊት ለፊት ያገናኘ የንጠያቅ መድረክ ተካሄደ። ለአመታት ስንጠይቃቸው ለነበሩ የመልካም አስተዳደር ጥያቄዎች ምላሽ በማግኘታችን ተደስተናል ሲሉ የአዲስ ከተማ ክፍለ ከተማ ነዋሪዎች ተናገሩ። በመቀጠል ወደ ዝርዝሩ እንገባለን። አብራችሁን ቆዩ። በአዲስ ከተማ ክፍለ ከተማ በአገልግሎት አሰጣጥና መልካም አስተዳደር ዙሪያ አገልጋዩና ተገልጋዩ ፊት ለፊት ያገናኘ የንጠያቅ መድረክ ተካሄደ። በመድረኩ የመክፈቻ ንግግር ያደረጉት የአዲስ ከተማ ክፍለ ከተማ ምክትል ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ እቴማር ጌታቸው ዘመኑን የሚመጥን ፈጣን ቀልጣፋና ምቹ አገልግሎት ተደራሽ ለማድረግ በርካታ ስራዎችን እየተሰሩ መሆኑን ጠቅሰው የዛሬው መድረክ መዘጋጀቱ አስተዳደሩ በበለጠ ክፍተቶችን ለይቶ ለማስተካከል የሚያግዝ ነው ሲሉ ገልጸዋል። የክፍለ ከተማው ኮሙኒኬሽን ጽሕፈት ቤት ኃላፊ አቶ አበራ ግርማ በበኩላቸው በመልካም አስተዳደር ጉዳዮችና በአገልግሎት አሰጣጥ ዙሪያ የንጠያቅ መድረክ መካሄዱ ለሁለቱም ወገን ጠቀሜታው ከፍተኛ መሆኑን ጠቅሰው መንግስት ህብረተሰቡ የሚያነሳቸውን ጥያቄዎች ደረጃ በደረጃ ለመፍታት በልዩ ትኩረት እየተሰራ ይገኛል ብለዋል። ሰኔ 24 ለሚጀምረው የ12ኛ ክፍል የሀገር አቀፍ ፈተና ሙሉ ዝግጅት እያደረጉ መሆናቸውን ተፈታኝ ተማሪዎችና መምህራን ተናገሩ። በአዲስ ከተማ ክፍለ ከተማ የሚገኙ የሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራን በተያዘው ሰኔ ወር ለሚካሄደው የ12ኛ ክፍል ብሔራዊ ፈተና አስፈላጊውን ዝግጅት እያደረጉ መሆናቸውን አስታውቀዋል። የአስኮ አጠቃላይ ሁለተኛ ደረጃ ትምህርት ቤትና የአዲስ ከተማ ሁለተኛ ደረጃ ትምህርት ቤቶች 12ኛ ክፍል ተማሪዎች ዘንድሮ በሚሰጠው ብሔራዊ ፈተና ብቁና የተሻለ ውጤት ለማስመዝገብ ሙሉ ጊዜያቸውን ለጥናት ሰጥተው እያጠኑ መሆናቸውን ተናግረዋል። የአዲስ ከተማ ክፍለ ከተማ ትምህርት ጽሕፈት ቤት ኃላፊ ብሩክ ተክለማርያም በበኩላቸው ፈተናውን ለማስፈጸም በከተማ አስተዳደሩ ከተዋቀረው የኮማንድ ፖስት አባላት ጋር በተቀናጀ ብሔራዊ ፈተናውን ስኬታማ ሆኖ እንዲጠናቀቅ የተለያዩ የቅድመ ዝግጅት ስራዎች በመሰራት ላይ መሆናቸውን ገልጸዋል። በአዲስ ከተማ ክፍለ ከተማ የ7ኛው ሀገራዊ ምርጫ ለማሳካት የተከናወኑ ስራዎች እንዲሁም በቀጣይ ተግባራት ዙሪያ ውይይት ተካሄደ። በመድረኩ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ ቢሮ ኃላፊ ዶክተር ጀማሉ ጀንበር በ7ኛው ሀገራዊ ምርጫ ኢትዮጵያ ሀገራችን ያሸነፈችበት እንደነበር ገልጸው አጠቃላይ ሂደቱ ፍጹም ሰላማዊ፣ ዲሞክራሲያዊና ተአማኒ ሆኖ ተጠናቋል ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው ለምርጫው ስኬታማነት አስቀድሞ እቅድ በማዘጋጀት ውጤታማ ስራዎች መሰራቱን ገልጸው በቀጣይም የህዝባችንን የልማትና የመልካም አስተዳደር ጥያቄዎች ምላሽ በሚሰጡ ስራዎች ላይ በትኩረት እንሰራለን ሲሉ ተናግረዋል። የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ደመላሽ ጎሳ በበኩላቸው ህዝባችን በሌሊት ወጥቶ እስከ ሌሊት 9 ሰዓት በመሰለፍ ድምጹን በመስጠት ለዲሞክራሲያዊ ስርዓት ግንባታ ያለውን ቁርጠኝነት በማሳየቱ ሊመሰገን ይገባል ሲሉ ተናግረዋል። ለአመታት ስንጠይቃቸው ለነበሩ የመልካም አስተዳደር ጥያቄዎች ምላሽ በማግኘታችን ተደስተናል ሲሉ የአዲስ ከተማ ክፍለ ከተማ ነዋሪዎች ተናገሩ። የክፍለ ከተማ አስተዳደሩ ህብረተሰቡ ለሚያነሳቸው የመልካም አስተዳደር ጥያቄዎች ደረጃ በደረጃ ምላሽ ለመስጠት በልዩ ትኩረት መስራቱን የወረዳ 5 የወረዳ 6 እና የወረዳ 11 ነዋሪዎች ተናግረዋል። የክፍለ ከተማው የመልካም አስተዳደር ቅሬታና አቤቱታ ጽሕፈት ቤት ኃላፊ አቶ ጓዱ ጥጋቡ በበጀት ዓመቱ በክፍለ ከተማና በወረዳ 7 እና 4 የመልካም አስተዳደር ችግሮችን በመለየትና ከነዋሪዎች የቀረቡ ቅሬታዎችና አቤቱታዎችን በስርዓት ተይዘው እንዲመሩና አፋጣኝ ምላሽ እንዲያገኙ አሰራሮችን መሰረት በማድረግ በፍጥነት በመፍታት የህዝብን እርካታ ማሳደግ መቻሉን ገልጸዋል። በአዲስ ከተማ ክፍለ ከተማ የ90 ቀናት የመንግስትና የፓርቲ ተግባራት የንቅናቄ እቅድ ላይ ውይይት ተካሄደ። መድረኩን የመሩት የክፍለ ከተማው ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ የህዝብን ተጠቃሚነት ለማሳደግ አመራሩም ያለምንም ድካምና እረፍት ከፍተኛ ተነሳሽነት በመላበስ የ90 ቀናት የንቅናቄ እቅዶችን ከግብ ለማድረስ በቁርጠኝነት መስራት ይጠበቅበታል ብለዋል። የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ደመላሽ ጎሳ በበኩላቸው የህብረተሰቡን ህይወት ለማሻሻል በሚደረገው ጥረት ውስጥ የወጣቶችና የሴቶች ተሳትፎና ተጠቃሚነት በተደራጀና በተጠናከረ መልኩ ለማረጋገጥ በስራ ዕድል ፈጠራና በአቅም ግንባታ ማሳደግ ይገባል ሲሉ ተናግረዋል።
በአዲስ ከተማ ክፍለ ከተማ የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና ያለምንም ችግር በሰላማዊ ሁኔታ ተጠናቀቀ። በአዲስ ከተማ ክፍለ ከተማ በሚገኘው ዳግማዊ ብርሃን አንደኛ ደረጃ ትምህርት ቤት በተካሄደው የፈተና ማስጀመሪያ ላይ የተገኙት የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተማሪዎች የተሻለ ውጤት እንዲያስመዘግቡ አስፈላጊው ቅድመ ዝግጅት መደረጉን ተናግረዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው የትምህርት ጥራትን ለማሻሻልና የተማሪዎችን ውጤት ለማሳደግ ተከታታይነት ያለው ስራ ሲሰራ መቆየቱን ገልጸው ፈተናው እጅግ ሰላማዊ ሆኖ ተጠናቋል ብለዋል። የክፍለ ከተማው ትምህርት ጽሕፈት ቤት ኃላፊ አቶ ብሩክ ተክለማርያም በበኩላቸው በክፍለ ከተማ ደረጃ በ18 የመፈተኛ ጣቢያዎች ከ9000 በላይ ተማሪዎች ፈተናውን በተሳካ ሁኔታ መውሰዳቸውን ገልጸዋል። በክፍለ ከተማው በሚገኙ ሁሉም ጤና ተቋማት የወረቀት አልባ የጤና አገልግሎት ስርዓት መዘርጋቱን ጤና ጽሕፈት ቤት አስታወቀ። በአዲስ ከተማ ክፍለ ከተማ ወረዳ 3 በሚገኘው አቢሲኒያ ጤና ጣቢያ የወረቀት አልባ ኢኤምአር አገልግሎት ማስጀመሪያ መርቀው ለአገልግሎት ክፍት ተደርጓል። በምረቃ ስነ ስርዓቱ ላይ ተገኝተው መልእክት ያስተላለፉት የአዲስ ከተማ ክፍለ ከተማ ጤና ጽሕፈት ቤት ኃላፊ ወይዘሮ ዘውድነሽ ሽፈራው የወረቀት አልባ አገልግሎት በዋናነት ስራዎችን ቀልጣፋና ፈጣን የሚያደርግና የተገልጋዩን ውጣ ውረድ የሚቀንስ ወጪ ቆጣቢ በመሆኑ በሁሉም ጤና ጣቢያዎች ተደራሽ እንዲሆን በርካታ ስራዎች እየተሰሩ መሆናቸውን ጠቅሰው ዘመኑን የዋጀ የቴክኖሎጂ አገልግሎት መዘርጋቱን ገልጸዋል። የአዲስ ከተማ ክፍለ ከተማ ወረዳ 3 ዋና ስራ አስፈጻሚ አቶ ገመቹ ደፋሩ በበኩላቸው በአቢሲኒያ ጤና ጣቢያ የወረቀት አልባ አገልግሎት ስራ መጀመሩ የጤና ጣቢያው ሰራተኞች የአካባቢውን ማህበረሰብ በቅልጥፍና እና በንቃት ለማገልገል ያስችላል ሲሉ ተናግረዋል። ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበር። ሳምንት ከሌላ ዜናዎች ጋር እስከምንገናኝ መልካም ሳምንት።